ፍሪጅ ሞተር አቃጥሎ ስንቀይር ሞተሩን ከመቀየራችን በፊት ሞተሩ ምን ሆኖ ነው የተቃጠለው ብለን በምን ኬዝ እንደተቃጠለ ከዛም በኋላ ማወቅ ያለብን ነገሮች ሞተሩን ቀይር አድርገን በኤደን ጋዝ ሰጥተን መሄድ ሳይሆን ሞተሩን ገጥመን ፍሪጁን ጋዝ ከመሙላታችን በፊት ምን ማድረግ እንዳለብን እያንዳንዱን ነገር አንድ ባንድ ዛሬ ማሳያችሁ ይሆናል። ቪዲዮውን እስከመጨረሻው ካያችሁ ተጠቃሚ ትሆናላችሁ እና ለቤቱ አዲስ የሆናችሁ ሰዎች ላይክ እና ሰብስክራይብ በማድረግ ቀጣይ ሌላ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ይሄ ዛሬ የሰራሁት ቪዲዮ ባለሙያዎችንም እናንተንም የሚያካትት በደንብ ምክንያቱም እያንዳንዱ ሰው ይሄ በራሱ ወደፊት የሚሰራው ስራ ስለሆነ ማለት ነው። እያንዳንዱ ባለሙያ የራሱን ፈጠራ ጨምሮበት የሚሰራው ስራ ስለሆነ እናንተ በምን አይነት መንገድ እንደምትሰሩት ማወቅ ፈልጌ ነው። እኔ የሰራሁበትን መንገድ አሳያችኋለሁ፣ ተከታተሉ። እሺ ቀጥታ ወደ ስራው እንገባለን። ፍሪጇ የሆቴል ልጅ የግሮሰሪ ናት። አነስተኛ ግሮሰሪ ያው ቢራ ምናምን የምታቀዘቅዝበት ውስጡ። ያ ማለት የታችኛውን ቤት በደንብ ፈጣን ብሎ እንዲሰራ ትፈልጋለች። በረዶ ቤቱም ቶሎ እንዲያቀዘቅዝ ትፈልጋለች። ስለዛ ጠንከር ያለ ሞተር ገጥሜላት ጋዙን በዛ ስናደርገው በሞተሩ ሳይዝ ስናደርገው የተሻለ ቅዝቃዜ ይኖረዋል እና በመጀመሪያ ግልጽ ነው እንደሚታየው መቆራረጥ ነው። ሞተሩ ላይ የተበየዱትን እንቆራረጣቸዋለን። ሞተር ስንቀይር ምን ያስፈልገናል ለሚለው መጀመሪያ ፊልትሩ ግዴታ ነው። ቻርጂንግ ቫልቭ ያስፈልገናል እና ኮምፕረሰሩ የራሱ አዳዲስ ሪሌ እና ኦቨርሎዶች አሉ፣ እነሱ ያስፈልጉናል። ቀጥታ ወደ ስራው እንሄዳለን ማለት ነው። እዚህ ጋር በግልጽ እንደሚታየው ኮምፕረሰሩን አሮጌውን ለማውጣት ነው ሙከራ እያደረኩ ያለሁት። አሁን ከከስተመር ጋር ስንግባባ ኮምፕረሰሩ ተበላሽቷል ስንላቸው አያውቁትም፣ ወይም አንዳንዶች ኮምፕረሰር ምንድነው ይላሉ። አያውቁትም ስል ሁሉንም ማለት አይደለም። አልፎ አንዳንድ ትንሽ እንትንም ይሏሉ። ያው ሞተሩ ነው የምንለው፣ በባህላዊ ሞተር ነው የምንለው። ፊልትሮ ደግሞ ፊሊተር ነው የሚሏት። በእንትኑ ኖርማል ስሟ ፊሊተር ነው። ያው እኛ በምናውቃት ፊልትሮ ነው የምንላት። ፊልትሮ ትባላለች። ያው ፊሊተር እና ፊልትሮ የራሱ ከሰር አለው። እነዚህን ፓይፖችን የምንቆራርጥበት እሱን ቆራርጠን ኮምፕረሰሩን አሮጌውን እናስወግድና አዲሱን እንቀይራለን። ዋናው ማወቅ ያለብን ነገር አዲስ ኮምፕረሰር ስንገጥም ዝም ብለን አዲሱን ኮምፕረሰር ገጥመን ኖርማል ሂደቱን የምናከናውን ከሆነ ትክክል አይደለም። ምክንያቱም መጀመሪያ ኮምፕረሰሩ የተቃጠለው ምን ሆኖ ነው የሚለው መታወቅ አለበት። አሁን ብዙ ጊዜ ጋዝ ጨርሶ ሲቀመጥ ኮምፕረሰር ሊቃጠል ይችላል። ረጅም ጊዜ ሳያገለግል ዝም ብሎ ከተቀመጠም ሊቃጠል ይችላል። እንዲሁም ከቦታ ቦታ ተንቀሳቅሶ ወደው ሲሰካ ሊቃጠል ይችላል። በምን ኬዝ እንደተቃጠለ ከከስተመር መረጃ መጠየቅ አለብን። ምን ሆኖ ነው የተቃጠለው፣ መች ነው፣ ምን አድርገሽ ነው ምናምን በሚል ማለት ነው። እና መረጃዋን ጠያቄ ያለውን ነገር ስጠይቃት ደህና እንደነበረ አልፎ እንደሚሰራ ሲፈልግ ደግሞ ዝም እንደሚል ነገረችኝ። ረጅም ጊዜ ሳያቀዘቅዝ ቆይቶ ሲፈልግ ደግሞ በራሱ ጊዜ እንደሚያቀዘቅዝ ነገረችኝ። አንዳንዴ ይነሳል፣ ድምፅ አለው ትንሽ እንደመስራት ጀምሮ ትንሽ ማቀዝቀዝ ሲጀምር በጣም ኦቨር ይግልና ያው ኦቨርሎዷ ታጠፈዋለች። ኬዙን አየሁት፣ የራሱ ኮምፕረሰር ይነሳል፣ ነገር ግን መልሶ ይዘጋል፣ ዘይት ይረጫል። የኮምፕረሰሩ ቫልቭ በትክክል አይሰራም ማለት ነው፣ ጋዝም የለውም። ስለዛ ውስጡን ከዚህ በፊት ሌላ ቪዲዮ ላይ እንዳሳየዋችሁ ኮንደንሰሩንና ኮፐሩን ማጽዳት አለብን። እሱን አጽድተን ስንጨርስ ነው ወደ ሞተር ገጠማው የምንገባው። እዚህ ጋር ምን እያደረግኩ ነው? ሪሌ ላይ የምንሰካቸው ገመዶች ከውስጥ ከቴርሞስታት የሚመጣው ማለት ነው ካላላ ብዙ ጊዜ ክራክ የማድረግ ያዝለቀቅ ሲያደርግ በራሱ ኦቨርሎድ የማቃጠል አድቫንቴጅ አለው። ፍሪጅም እንደዛ አይነት ነገር አይወድም።
እሱን ትንሽ ጠበቅ አድርገን ሳገኘው ይላላ ስለነበረ ነው። እሱን ጠበቅ አድርጌ እሰካዋለሁኝ። የራሱ አዲሱ ኮምፕረሰር የራሱ ኦቨርሎድ እና ሪሌ ያለው ቅድም እንደነገርኳቸው። ከዛም በኋላ እሱን አስተካክዬ ሳበቃ ኤሌክትሪክ መስመሩን ሰካክቼ ቀጥሎ የሚሄደው ወደ ኮንደንሰር ነው። ኮንደንሰሩ ጥቁር ቀለም አለው። ብዙ ጊዜ ጥቁር ቀለም ከተቀባ ስበይድ በደንብ የተሻለ እንዲይዝልኝ እፍቀዋለሁ። በእርግጥ ኖርማል ነው እንደዚሁም ቢበየድ ሙቀቱ ራሱ ቀለሙን ስለሚያጠፋው ችግር የለም። ፍቄ ሳበቃ በይዳለሁኝ። እዚህ ጋር ከዚህ ፊት ኮምፕረሰሯ ላይ የሆነ ነገር ቴስት ሳደርግ ኮፐር በይጄበት ነበር። ቅድሚያ እሱን እነቅላለሁኝ። ለምን ኮንደንሰሩ ወጥ እንዲሆን ስለፈለኩኝ ማለት ነው። ኮንደንሰሩ ቀጥታ ሄዶ ኮምፕረሰሩ ላይ ይሰካና ይበየዳል። ብይድ እንዳይበዛበት ፈልጌ ነው ወጥ እንዲሆን። ረጅም ነው ኮንደንሰሩ። ኮንደንሰሬን አስተካክዬ ከበየድኩኝ በኋላ ፊልትሮ የሚገጠምለት። ግን ፊልትሮ ከመቀየሬ በፊት ቅድም እያንዳንዱ ባለሙያ ሞተር ሲገጥም በራሱ ሙድ ይሰራዋል ያልኳትን ፓርት አሳያችኋለሁ። እሷ ምንድነች? ኮንደንሰር ይጨምርለታለሁ። ሌላ ተጨማሪ ኮንደንሰር። ለምን ቀደም ምን ብያችኋለሁ? ቶሎ እንዲያቀዘቅዝ ጋዝ በዛ አደርግበታለሁ ብያችኋለሁ። የግድ ጋዝ ደግሞ ሞቅ ተደርጎ በሚሞላ ሰዓት ጋዝ ስናበዛ ከኮምፕረሰሩ አቅም በላይ መሆን የለበትም። በጌጅ ነው። ግን ጋዙ ከበፊቱ ፍሪጁ ከፊት ሲሰራ ከነበረው ትንሽ የተሻለ እንዲያቀዘቅዝ ጋዙ እንዲመጨመር አለበት። ያ እንዲሆን ኮምፕረሰሩም አቅሙ ከፍ ያለ ነው። በመቀጠል ደግሞ ምንድነው ማደርግለት? ኮንደንሰር ይጨምርለታለሁ። የኮንደንሰር ዙር በረዘመ ቁጥር ጋዙ በደንብ ሰርኩሌት ስለሚያደርግ ቶሎ ግሎ ወደታች ወደ ፊልትሩ እንዳይሄድ ማለት ነው። ኮንደንሰሩ በረዘመ ቁጥር ወደ ፊልትሩ ሙቀት ቶሎ አይሄድም። የኮንደንሰሩ ሙቀት ቶሎ ስለማይሄድ ፍሪጁ ሳይጨናነቅ መስራት ይችላል ማለት ነው። የኮንደንሰር ሙቀት ፊልትሩ ላይ ከደረሰ ቅዝቃዜውን ከውስጥ እየቀነሰው የሆነውን ፓርት እየቀነሰ ይሄዳል። ሞተሩንም ይዘጋ ይችላል። ለዛ ብዬ ኮንደንሰር እጨምርላታለሁኝ። ቅድሚያ ግን ይህንን የኮንደንሰሩን ወጪውን በትክክል መበየዱን ቼክ ካደረኩ በኋላ ማለት ነው። እዚህ ጋር በይጄ ከጨረስኩኝ በኋላ ቀጥታ የራሱን ፊልትሮ ቆርጠዋለሁ። እንደምታዩት ጸዴ ከተር ነው ያለችኝ። ቶሎ ነው የምቆርጠው፣ ትገላግለዋለች። ይሄ አሮጌውን ፊልትሮ እንቆርጠዋለን። ስንቆርጥ በከተር መሆን አለበት። ፒንሳ ምናምን ነገር መጠቀም የለብንም። በምላጭ ከተር ማለት ነው። ለምን ጭፍልቅ ካለ ውስጡ ቀጭን ስለሆነ ቀዳዳው ይደፈናል። ከተደፈነ አይሆንም። በዚች በስለት ነገር ገዝግዘን ከዛም በኋላ ወደ ጎን ወደ ላይ ወደ ታች አድርገን ነው የምንቀነጥሰው። ከዛ ፊልትሯን ከመበየዴ በፊት ሌላ ቀርጥፌ ያዘጋጀው ኮንደንሰር አለች። እቺ እንደምታዩት እቺን ነው የማደርግለት። ወደ ውስጥ ለውስጥ ላይ ሲልድ ኮንደንሰር አለው። ሲልድ ፍሪጁ ቀፎ ውስጥ የተደበቀ እሱኛውን አስወግጄው ነው። ሳይዟ ከዚህኛው እኩል አትሆንም፣ ትንሽ ናት። ለምንድነው እሷን ያስወገድኳት? እቺ ወደ ቀኝ በኩል የምታዩት ብረት ማለት ነው። እሷን አስወግጃት ነው። እሷን ያስወገድኩበት ምክንያት የተወሰነ ውስጥ ላይ ስለሆነች ሊክ ሊኖራት ይችላል። ጋዙን መጀመሪያ በዛ በኩል ሊሆን ይችላል ሊወጣው። ስለዛ የግድ ከውጪ ያደርጋታለሁ። ሁለተኛ ደግሞ ይሄኛው ትንሽ ተለቅ ስለሚል እንደ ጭማሪ ሆኗል ቅድም እንዳልኳቸው። እኛውንም በትክክል ከበየድን በኋላ ፊልትሩ ደግሞ የዚህኛው ኮንደንሰር ጫፍ ላይ ነው የምንበይደው ማለት ነው።
እዚህ ጋር በሁለቱም ሳይድ መበየድ አለባት ኮፐሯ። ኮንደንሰር ያራዘምኩባት ማለት ነው። እቺን መቀጠያዋን የራሱን ኮንደንሰር ያራዘምኩበት ኮፐር አለ። በሁለቱም ሳይድ በደንብ ከበየድን በኋላ ካረጋገጥን በኋላ ምንም አይነት ሊክ አለመኖሩ ወይም ቀዳዳ ቀጥታ ይሄንኛውን ኮንደንሰሩ ቦታ እንሰጠዋለን ማለት ነው። እንደዚህ አይቀመጥም። የግድ የምናስቀምጥበት መንገድ ያስፈልገናል። በመቀጠል ፊልትሮ ነው የምንበይደው። አዲሱን ፊልትሮ እንደምታዩት አሁን የጨመርኳትኝ ኮንደንሰር ወደ ላይ አጥፌያታለሁኝ። ወደ ላይ አጥፌ ቀስ ብዬ ኮምፕረሰሩንም ተጽዕኖ ላይ በማያደርግ ሁኔታ እዛው የራሱ ኮንደንሰር ላይ አስራታለሁ። ስከቶ እምቢ ይላል። የግድ መጨፍለቅ አለበት በደንብ ፊልትሮ በደንብ ከተጨፈለቀ በኋላ እንበይዳለን። እዚህ ጋር ስንበይድ ብዙም አያስቸግረንም። ለምን የተላጣሉ የራሱ አዳዲስ ኮንደንሰሮች። ይቺን ተቀጥለን ኮንደንሰር የቆረጥኳት ከአዲስ ኮንደንሰር ላይ ስለሆነ ጫፉ ለፊልትሮም ሞተር ላይ ለሚበየድም ፋብሪካው ራሱ የላጣቸው ቦታዎች ስላሉ ችግር የለውም፣ ይመቻል። በትንሹ ነው የሚይዝልን። በቃ ትንሽ ሞቅ አድርገን ቀይ ሲሆን ፓውደር አስነክተን ብይድ ነው ላይ በቃ ይሄ ቀለም ያለው ነው። ወይ በደንብ ዙሪያው መፈቅፈቅ ያለበት ወይ ዝም ብሎ በደንብ በኃይለኛ ሙቀት መበየድ መደጋገም የሚያስፈልገው። እንደሚታየው እችን ፊልትሮ በትክክል ከበየድን በኋላ በመቀጠል እዚህ ጋር ቻርጂንግ ቫልቫን እንበይዳታለን። ያው ጋዝ የምንሞላባት ማለት ነው። ከጋዝ የሚመጣውን ጌጅ ማሰሪያ ነች። ቻርጂንግ ቫልቫን በየደን ስንጨርስ ከውስጥ ከኢቫፖሬተር ከፍሪጅ ውስጥ የሚወጣውን ማቀዝቀዣ ቱቦውን ማለት ነው፣ እሱን ፍሪጁ ላይ እንበይዳለን። እዚህ ጋር ኮንደንሰሩ ትንሽ አስቸግሮኛል። ይሄ የደረብኩት መጀመሪያ ነበር መበየድ የነበረብኝ። እሱን በጣብቂያ ውስጥ እንደምንም ብዬ እበይደዋለሁ። ብዙም ምቾት አይሰጥም። በትክክል እሱን ከበየድኩኝ በኋላ ወደ ሞተር ገቢውን ነው የምበይደው። በኮንደንሰር ወጥቶ አሁን ፍሪጅ በመሰረቱ ሲሰራ በኮንደንሰር ወጥቶ በፊልትሮ ገብቶ በፊልትሮ ከገባ በኋላ ወደ ሞተር ይገባል ማለት ነው። ፊልትሯ ላይ ኢቫፖሬተሩ ላይ ትገናኛለች። ከፊልትሯ ከዚህ ከካፒሌሪዋ የወጣው ከዚህ ከቀጭኑ አሁን እየሰካዋት ያለዋት ማለት ነው፣ በሷ ላይ ወጥቶ ሞተር ነው የሚገባው። እሱን ነው የበየድኩት። ከዛ ቀጥሎ ደግሞ ካፒሌሪዋን ነው የምበይዳት። ካፒሌሪ በጣም ቀጭን ነች። በጣም ጥንቃቄ ትፈልጋለች። ማሞቅ ያለብን ፊልትሯን ነው። ፊልትሯን አሙቀን ፊልትሯ ቀይ ስትሆን ሊዳችንን አስጠግተን ትንሽ ነካ ስናደርገው ለራሱ ይወርዳል። በቃ በደንብ ይወርዳል ሊዱ። ይሄኛው ብዙም የሚጠነክር አይደለም። ይሄ ኮፐር የምንበይድበት ማለት ነው። ዩኤስኤ ነው የምጠቀመው። ካፒሌሪዋን በጥንቃቄ በይደን ከጨረስን በኋላ ጌጅ አገናኝተን ጋዝ መሙላት ነው ማለት ነው። ምንም እንትን የለውም፣ ፕሮሰሳቶች የሉትም። እንደምታዩት ጌጄን አገናኘው፣ ጋዝ መሙላት እጀምራለሁ። ጋዝ እንዴት ነው የምንሞላው? ከዚህ በፊት እንደተናገርኩትኝ ፍሪጁን ሰክተን አየር ውስጥ ያለውን ካስወጣን በኋላ ጋዛችንን ክፍት ዝግት እያደረግን በዚህ አይነት ሁኔታ ጋዙ ላይ እንደምታዩ ዜሮ ላይ እስከሚደርስ እንሞላለን ማለት ነው። እንደ ጌጆቹ ቢለያይም ዜሮ ላይ እስክንደርስ እንሞላለን። በዚህ ሁኔታ ሞልተን ጨረስን ማለት ነው። ያለውን ሁኔታ ቆየት ብለን ቼክ አድርገን ስራችንን እናጠናቅቃለን ማለት ነው። ቪዲዮውን ከወደዳችሁት ቅድም እንዳልኩት ሰብስክራይብ እና ላይክ በማድረግ ቀጣይ ሌላ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። በቀጣይ በሌላ በተሻለ ቪዲዮ እመጣለሁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ያላችሁን ሀሳብና አስተያየት በኮመንት አስቀምጡልኝ። የዛሬው ቪዲዮአችን ይህን በሚመስል ሁኔታ ተጠናቀቀ።